ኩላሊታችን አደጋ ላይ እንደሆኑ የሚያሳዩ 12 ምልክቶች። አንደኛ አረፋማ ሽንት፣ ሁለተኛ የእግር እብጠት፣ ሶስተኛ የአይን ዙሪያ እብጠት፣ አራተኛ የመተንፈስ ችግር፣ አምስተኛ በሌሊት በተደጋጋሚ መሽናት፣ ስድስተኛ የጥፍር ቀለም መለወጥ፣ ሰባተኛ በቆዳ ስር የሚወጡ ጠንካራ እብጠቶች፣ ስምንተኛ ከፍተኛ የቆዳ ማሳከክ፣ ዘጠነኛ የሽንት ሽታ ያለው ትንፋሽ፣ አስረኛ የብረት ጣዕም፣ 12ኛ የአጥንት መሳሳትና የቁመት መቀነስ። እነዚህ ምልክቶች ስፔሲፊካሊ ለኩላሊት ብቻ ምልክቶች ላይሆኑ ይችላሉ። ልክ እንደ የመተንፈስ ችግር፣ በሌሊት በተደጋጋሚ መሽናት የሌሎች በሽታዎች ምልክቶች ሊሆን ይችላሉ። እነዚህ ምልክቶች እርስዎ ላይ እየታዩ ከሆነ ቶሎ ብለው ሐኪም ማማከር ወይም ሕክምና ማግኘት ያስፈልጋል ማለት ነው። መሰል የጤና መረጃ እንዲደርሱ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ጤና ይስጥልን።